ሰላም ሰላም ውድ የወርቅነሽ ቲዩብ ተከታታዮች፣ እንግዲህ እንዴት ነው በብዙ ቦታ በብዙ ቀረጻ ላይ ስሳተፍ እንዴት ነው የፊልም ሙያ ውስጥ የምንገባው? የመጽሐፍ ፍላጎቱ አለ፣ መጽሐፍ እንችላለን፣ ሀሳቡ አለ። እንዴት ነው ፊልም መጽሐፍ የምንችለው? ዳይሬክት የማድረግ ሀሳቡ ተምረናል። ግን እንዴት ነው በካሜራ በኤዲቲንግ ብቻ በተለያዩ በፊልም ዘርፎች ውስጥ እንዴት ነው ወደ ፊልሙ ፔኔትሬት አድርገን መግባት የምንችለው የሚሉ ብዙ ጥያቄዎች ይመጡልኛል። እነሱን ተመርኩዤ ለምንድን ነው ወደ ፊልም ሙያ ውስጥ እንዴት በቀላሉ መግባት ይቻላል የሚለውን ለምን እስኪ ለአብዛኛው ሰው ጥያቄ ስለሆነ ለምን አላጋራም ብዬ ነው ይሄን ሀሳብ ለማንሳት የወደድኩትና በመጀመሪያ ራሴን አስተዋውቃለሁ። ደራሲና ዳይሬክተር እንዲሁም ተዋናይ ሲኒማቶግራፊ ዳንኤል ገብረመድህን እባላለሁ። ከ10 በላይ ፊልሞች ላይ በተለያዩ ዘርፎች በረዳት ዳይሬክቲንግ፣ በዋና ዳይሬክቲንግ፣ በድርሰት፣ በሲኒማቶግራፊ እና እንዲሁም በትወና ተሳትፌያለሁ። ከ50 በላይ የሚሆኑ ክሊፖችንም ለህዝብ አድርሻለሁ ማለት ነው። ስራዎቼን ዩቲዩብ ላይ እንትን ብላቸው ኮፒራይት ሊከለክለኝ ስለሚችል ቴሌግራም ገጽ ላይ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ በቅርቡ አባይ ቲቪ ላይ ይለያል ዘንድሮ ተብሎ በ2 ክፍል ያለቀው ድራማ ላይ ሲስኩም ድራማ ላይ ተሳትፌያለሁ ማለት ነው። እንዲሁም በቀጣይም የተለያዩ ብዙ ፕሮጀክቶች አሉ፣ ስራዎች አሉ፣ እየሰራሁ እገኛለሁ ማለት ነው። ራሴን ለማስታወቅ ያህል ነው። እና እንዴት ነው ወደ ፊልም ሙያ ውስጥ በአጭር ጊዜ የሚገባው ብሎ ለሚያስቡ፣ ድርሰት እንዴት ይጻፋል፣ ዳይሬክቲንግ እንዴት ይደረጋል፣ ካሜራማን፣ የሲኒማቶግራፊ እንዴት ይሰራል፣ የተለያዩ ነገሮች ብቻ በዲቴል አጠቃላይ በፊልም ኩሩ ውስጥ አጠቃላይ በፊልም በማንኛውም አጠቃላይ ለአንድ ፊልም ግብዓት ይሆናሉ የምንላቸውን ነገሮች በዝርዝር እናያለን ማለት ነው። የፊልም ሙያ ምንም በቃ እውቀቱ ካላችሁ እውቀቱና አፕግሬድ ካረጋችሁ በሾርት ሙቪዎች በተለያዩ ነገሮች አብረን እየተነጋገርን እየተማማርን በተለያዩ ነገሮች ራሳችሁን አፕግሬድ ካረጋችሁ እዚህ ሙያ ውስጥ ማትገቡበት ምንም አይነት ምክንያት የለም። ዘርፉ አዋጭ ነው። በተለይ ደግሞ በሙያ ነክ በዳይሬክቲንግ፣ በሲኒማቶግራፊ፣ በኤዲቲንግ ምናምን የመሳሰሉት ደግሞ በጣም ብቁ ከሆናችሁና ሙያ ውስጥ ከገባችሁ እጅግ ቆንጆ የሆነ ሙያ ነው። መተዳደሪያም አልፎ ጥሩ ገቢም ያስገኛል። ስለዚህ እንዴት ነው ፊልም ውስጥ በተለያየ ሙያ ውስጥ ሆነ እንዴት ነው ፊልም ውስጥ የምንገባው? በመጀመሪያ ዋናው ነገር በተፈጥሮም ፍላጎቱ በደንብ ያስፈልጋል። የፊልም ሙያ ውስጥ አሻራ ለማኖር እጅግ ጠንካራ ፍላጎት ሊኖራችሁ ይገባል። በመቀጠል አካዳሚ ትምህርት ሊኖራችሁ ይገባል። በዩኒቨርሲቲ ደረጃ ሊሆን ይችላል፣ ወይ ደግሞ የተለያዩ ኮርሶችን ልትወስዱ ይገባል። ከዛ በኋላ ግን ዋናው መሰረታዊ ነገር ግን ፍላጎታችሁና በተፈጥሮ ጊፍት ኔቸራችሁን መለየት ነው። እና እነሱን ከለያችሁ በኋላ እያንዳንዱን ስቴፕ እንዴት ነው መስራት የሚቻለው የሚሉትን ስክሪፕት አጻጻፍ ከድርሰት ጀምሮ እየተሰሩ ከዚህ በፊት እየሰሯቸው ድርሰቶች አሉ። እነዚህ ውስጥ የተለያዩ ድርሰቶች ስላሉ እነሱን ቴሌግራም ላይ ለቅላችሁና እንዴት የፊልም ጽሑፍ እንዴት እንደሚጻፍ ዳይሬክቲንግ እንዴት ዳይሬክት እንደሚደረግ ቀረጻ ላይ ቢሃይንድ ኦፍ ዘ ሲን ከቀረጻ በስተጀርባ ያሉትን እያንዳንዱን ሲን ቀጥታ ላይቭ ቀረጻ ላይ ያለው እየቀረስኩላችሁ ለእናንተ ትምህርት እንዲሆን አደርጋለሁ ማለት ነው አደርጋለሁ። ስለዚህ ከዛም ደግሞ አልፎ ተርፎ ጥሩ አይነት ሪስፖንስ ስላለው በተለያየ ቻሌንጆችን እየሰጠው በራሴ ቻሌንጆች ስላችሁ መስፈርቶችን ለአንድ ቀጣይ ለምሰራቸው ስራዎች መስፈርቶችን ያሟላሉ። የምፈልጋቸው ገጸ ባህሪያት አሉ። እነሱም በሂደት ደግሞ ከኔ ተከታዮች ጋር እንዴት ነው
ካስት እየመረጥን የመስራት እድልን አመቻቻለሁ ማለት ነው። ለእኔም ለጓደኞቼም ስራ እናመቻቻለን እና በተቻላችሁ መጠን ወርቅነሽ ሚዲያን ሰብስክራይብ አድርጉ። አዳዲስ ሀሳቦች ይነሳሉ። አዳዲስ ጥልቅ የሆነ ስለ ፊልሞች እንወያያለን። የፊልም እድል እንሰጣለን። የሰራኋቸው ስራዎች ላይ በቴሌግራም እለቃለሁ። እዛው ቴሌግራም ገጽን አስቀምጣለሁ። የተለያዩ ሀሳቦችን እና እያነሳን እንማማራለን ማለት ነው። አሁን ለዛሬ ለመታወቂያ ያክል ነው ይሄን ያልኩት። በቀጣይ ከምን እንጀምራለን? ድርሰት እንዴት ይጻፋል የሚለው እንጀምራለን። ግን ከዛ በፊት እንዴት ነው የፊልም ሙያ ውስጥ የምንገባው? በአጭር ጊዜ የፊልም በዚህ ሙያ ውስጥ ፍላጎቱ ኖሮ እንዴት ገብተን ሙያ ውስጥ መስራት እንችላለን? ኮኔክሽን እንዴት ልንፈጠር እንችላለን የሚለውን ነገሮችን ግን እሱን በቀጣይ ፓርት እሰራላችኋለሁ። አሁን ለመታወቅ ያክል ነው። መታወቅ ያክል ይሄን ካልኩኝ በቀጣይ በቀጥታ የፊልም ሙያ ውስጥ እንዴት መግባት እንደሚቻል፣ እንዴት ተጽዕኖ መፍጠር እንደሚቻል አንድ ብለን እንጀምራለን ማለት ነው። አሁንም አስታውሱ እንዳትረሱ ወርቅነሽ ሚዲያን ወይም ወርቅነሽ ፕሮዳክሽንን ሰብስክራይብ ቻናሉን ሰብስክራይብ እያደረጋችሁ እለፉ። ተረፈ አመሰግናለሁ። ቀጣይ ፓርት ነገ እለቅላችኋለሁ። ወደ ፊልም ሙያ ውስጥ እንዴት መግባት ይቻላል የተሰሩ ስራዎችንም እለቅላችኋለሁ። ስክሪን ፕሌዎችንም ስክሪፕቶችንም እለቅላችኋለሁ ማለት ነው። ለዛሬው አመሰግናለሁ። ታንኪዩ